ሰላም ውድ ተመልካቾቻችን፣ የኩላሊት ጠጠር በዓለም ዙሪያ በሚሊዮኖች ሰዎች ላይ የሚታይ የጤና ችግር ነው። ነገር ግን መልካሙ ዜና የኩላሊት ጠጠርን ለመከላከል ከሚያስችሉ ቀላልና ውጤታማ መንገዶች አንዱ በቂ ውሃ መጠጣት መሆኑ ነው። በዚህ ቪዲዮ ውስጥ የኩላሊት ጠጠር ምንድን እንደሆነ፣ ለምን እንደሚፈጠር፣ በቀን ስንት ውሃ መጠጣት እንዳለብዎ እና የእርስዎ የውሃ ፍላጎት በቀላሉ እንዴት ማስላት እንደሚችሉ እንመለከታለን። የኩላሊት ጠጠር ምንድን ነው? የኩላሊት ጠጠር በሽንት ውስጥ ያሉ ማዕድናቶችና ጨዎች በመሰብሰብ የሚፈጥሩት ጠንካራ ቅንጣጢት ነው። እነዚህ ቅንጣጢቶች የጊዜ ሂደት እየተሰበሰቡ ትልቅ ጠጠር ሊፈጥሩ ይችላሉ። ጠጠሩ ከኩላሊት ወደ ሽንት መስመር ወይንም ወደ ሽንት ቧንቧ በመተላለፍ ከፍተኛ የሆነ የጤና ህመም ሊያስከትል ይችላል። የኩላሊት ጠጠር ምልክቶቹ ከባድ የሆነ የጀርባ ወይንም የጎን ህመም፣ በሽንት ጊዜ ህመም፣ በሽንት ውስጥ ደም የመከሰት ነገር፣ ማቅለሽለሽ ወይንም ማስታወክ አልፎ አልፎ ሊኖር ይችላል። ብዙ ጊዜ ሽንት ቤት የመሄድ ቶሎ መጓዝ ይኖራል። እነዚህ ምልክቶች ካለብዎ የጤና ምክር መፈለግ አስፈላጊ ነው። ውሃ ለምን አስፈለገ የምናውን በምናይበት ጊዜ በቂ ውሃ ሲጠጡ ሽንትን እንዲበዛ ያደርጋል። ይህም ጠጠር የሚፈጥሩ ማዕድናቶችን በአንድ ላይ እንዳይሰበሰቡ ይረዳል። በቀላሉ አንድ ሰው በቀን ስንት ጊዜ ውሃ መጠጣት እንዳለበት ለማሳየት ያክል፣ አንድ ሰው ክብደቱ 50 ኪሎ ቢሆን በቀን የመጠጣት ሂደቱ የሰውነት ክብደቱ ሲባዛ በ35 ሚሊ ሊትር እናሰለዋለን ማለት ነው። ይህም ማለት 50 ኪሎ ግራም ያለው አንድ ሰው ክብደቱ በቀን ውስጥ 1.75 ሊትር ውሃ ያስፈልገዋል ማለት ነው። 60 ኪሎ ክብደት ያለው ሰው ደግሞ 2.10 ሊትር ውሃ ያስፈልገዋል። የእያንዳንዳችሁን የውሃ የቀን ፍላጎት ለማወቅ ዲስክሪፕሽኑ ላይ ወይንም ሊንኩ መግለጫ ውስጥ እኔ የሰራው አንድ ዌብሳይት አለ። እዛ ገብታችሁ ክብደታችሁን አስገቡ። ከዛም በኋላ አስላ የሚለውን ሊንክ ተጭናችሁ የቀን የውሃ ፍላጎት ወዲያውኑ ይወቁ። ተጨማሪ ውሃ መቼ ያስፈልጋል? ብዙ ስፖርት የምታደርጉ ከሆነ፣ በሞቃታማ አካባቢ የምትኖሩ ከሆነ፣ ብዙ ላብ የሚወጣ ከሆነ ተጨማሪ ከ5 ሚሊ ሊትር እስከ 1 ሊትር ሊያስፈልገው ይችላል። የኩላሊት ጠጠር ለመከላከል በየቀኑ በቂ ውሃ ይጠጡ። የጨው መጠንን ይቀንሱ። በስኳር የበለጸገ መጠጦችን ያስወግዱ። ጤናማ አመጋገብ ይከታተሉ። ማንኛውም ምልክት ካለ ሐኪሙን ያማክሩ። አስተውሉ፣ በቂ ውሃ መጠጣት የሌሎች የኩላሊት ጠጠርን ለመከላከል ከሚያስችሉ ቀላልና ውጤታማ መንገዶች አንዱ ነው። ክብደቶውን ያስገቡ፣ ውጤቶውን ያገኙ። በየቀኑ ስንት ሊትር ውሃ እንደሚያስፈልገውት ይወቁ። ይህ ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች ያጋሩ። አመሰግናለሁ።